ሰላም ጤና ይስጥልኝ። ፕሬዝዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት በሰጡት መግለጫ ስለ ኢትዮጵያና ግብጽ የህዳሴ ግድብ ውዝግብ አነጋጋሪ አስተያየቶችን ሰጥተዋል። የኖቤል ሽልማት ይገባኝ ነበር እስከ ማለት የደረሱት የፕሬዝዳንት ንግግሮች ምን ይዘዋል? ዝርዝሩን አብረን እንይ። ፕሬዝዳንት ትራምፕ ትላንት ማክሰኞ ጥር 12 2018 ዓመተ ምህረት ለጋዜጠኞች በሰጡት መግለጫ ኢትዮጵያ በአባይ ወንዝ ላይ የገነባችውን ግድብ የውሃውን ፍሰት ያስቆማል ሲሉ ተደምጠዋል። ፕሬዝዳንቱ አባይን ትንሽ ወንዝ ሲሉ የጠሩ ሲሆን ግብጽ ከወንዙ በቂ ውሃ እንዳታገኝ እንቅፋት ሆኗል ብለዋል። አክለውም ይህንን ጉዳይ አሁንም መፍታት ይኖርብኛል በማለት ዳግም አስታራቂ ሆነው ለመቅረብ ፍላጎት እንዳላቸው አመልክተዋል። ትራምፕ ባለፈው አንድ ዓመት አስተዳደራቸው ካከናወናቸው ተግባራት መካከል ዋነኛው 8 ጦርነቶችን ማስቆም ነው ብለዋል። ፕሬዝዳንቱ እንዳስቆሟቸው የጠቀሷቸው ድርጊቶች የሚከተሉት ናቸው። በእስራኤልና በኢራን መካከል ያለውን ጦርነት፣ በኮሶቮና በሰርቢያ፣ በኮንጎና በሩዋንዳ፣ በፓኪስታንና በህንድ እንዲሁም በአርሜኒያና በአዘርባይጃን መካከል የነበሩ ግጭቶችን ጠቅሰዋል። ፕሬዝዳንቱ በንግግራቸው ውስጥ ኢትዮጵያና ግብጽ በግድቡ ምክንያት ሊዋጉ ነበር፣ እኔ ግን አስቆማቸው በማለት ገልጸዋል። የሆነኞቹ ትራምፕ ጠቀስኳቸው ያሏቸው ግጭቶች ለጥቂት ቀናት ብቻ የቆዩ ሲሆን በኢትዮጵያና በግብጽ መካከል ግን እስካሁን ምንም አይነት ወታደራዊ እንቅስቃሴ አለመደረጉ ይታወቃል። ፕሬዝዳንቱ ግን እነዚህን ጦርነቶች በመፍታቴ ለእያንዳንዱ ጦርነት የኖቤል ሽልማት ማግኘት አልነበረብኝ ሲሉ ተደምጠዋል። የፕሬዝዳንት ትራምፕ አስተያየት በዲፕሎማሲው ረገድ ምን ሊያስከትል ይችላል? ኢትዮጵያ ስለዚህ ምን ምላሽ ትሰጥ ሲሆን? ጉዳዩ በቅርበት ተከታተልና እናደርሳችኋለን። ለዛሬው ያዘጋጀነው መረጃ ፕሬዝዳንት ትራምፕ አስተያየት በዲፕሎማሲው ረገድ ምን ሊያስከትል ይችላል? ኢትዮጵያ ስለዚህ ምን ምላሽ ትሰጥ ይሆን? ጉዳዩን በቅርበት እየተከታተልን እናደርሳችኋለን። ለዛሬው ያዘጋጀነው መረጃ ይህን ይመስላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸር ቆዩ።